አካም ጅርቱ እንደምን አላችሁ? በዛሬው የአፋን ኦሮሞ የትምህርት ክፍላችን ነጋ ወልፉዱ ወይንም ሰላምታን እንመለከታለን። በአፋን ኦሮሞ ሰላምታ በምንሰጥበት ጊዜ በቀን ውስጥ ጠዋት ወይም አመሻሽ አካባቢ ማለትም ከሰዓት በፊት እና ከሰዓት በኋላ በተለያየ መንገድ ሰላምታን እንሰጣለን። በመጀመሪያ ከሰዓት በፊት ማለትም ዋሬ ዱረ በምንለው ጊዜ የምንሰጣውን ሰላምታ ምሳሌ እንመለከታለን። አከም ቡልቴ እንዴት አደርክ? አኒ ነጋዳ አቲ አከም ቡልቴ እኔ ደህና ነኝ አንቺ እንዴት አደርሽ? ነጋ ገለታዋቃ ደህና ፈጣሪ ይመስገን። ማቲንኬ ነጋዳ ቤተሰቦችሽ ደህና ናቸው? ኤዬ ነጋዳ አዎ ደህና ናቸው። ቢይ ሁንዱ ነጋዳ ሀገር ሁሉ ደህና ነው? ነጋዳ ደህና ነው። ነጋቲ ኦሊ ደህና ዋይ ነጋቲ ኦሊ ደህና ዋል። በዚህ ምሳሌ ውስጥ በመጀመሪያ የተጠቀምነው ቃል አከም ቡልቴ የሚለው ለሴትም ለወንድም ልንጠቀመው እንችላለን። ማለትም እንዴት አደርክ ወይንም እንዴት አደርሽ ማለት ይሆናል። በመጨረሻ የተጠቀምነው ነጋቲ ኦሊ የሚለው ለሴትም ለወንድም ደህና ዋይ ወይም ደህና ዋል ለማለት እንጠቀመዋለን። ለብዙ ቁጥር ወይንም ለአንቱታ ደግሞ አከም ቡልታን እንላለን። እንዴት አደሩ ወይንም እንዴት አደራችሁ ማለት ነው። ለዚህ መልስ የሚሆነው ደግሞ ነጋ ኢሲን አከም ቡልተን ደህና እርሱ እንዴት አደሩ ወይንም እናንተ እንዴት አደራችሁ ማለት ነው። ከሰዓት በኋላ ደግሞ በአፋን ኦሮሞ ዋሬ ቦዳ በምንለው ጊዜ የምንጠቀመውን ሰላምታ እንመለከታለን። አከም ኦልቴ እንዴት ዋልክ? አኒ ነጋዳ አቲ አከም ኦልቴ እኔ ደህና ነኝ አንቺ እንዴት ዋልሽ? ነጋዳ ቄንኬ ነጋዳ ደህና ነኝ ሰፈርክ ደህና ነው? ነጋዳ ፊሪ ሁንዱ ነጋዳ ደህና ነው ዘመድ ሁሉ ደህና ነው? ገለትኒ ሳገው ነጋዳ ምስጋና ይድረሰው ደህና ናቸው። ነጋቲ ቡሊ ደህና ደሪ ነጋቲ ቡሊ ደህና ደር። በዚህ ምሳሌ ውስጥ ደግሞ እንደምንመለከተው አከም ኦልቴ ብለን በመጀመሪያ የተጠቀምነው ቃል ለወንድም ለሴትም እንዴት ዋልክ እንዴት ዋልሽ ለማለት እንጠቀምበታለን። በመጨረሻ ነጋቲ ቡሊ ያልነው ለሴትም ለወንድም ደህና ደር ደህና ደሪ ለማለት ያገለግለናል። ለብዙ ቁጥር ወይም ደግሞ ለአንቱታ ደግሞ አከም ኦልተን እንላለን። እንዴት ዋሉ ወይንም እንዴት ዋላችሁ ማለት ነው። ለዚህ መልስ የሚሆነው ደግሞ ነጋ ኢሲን አከም ኦልተን ደህና እርሱ እንዴት ዋሉ ወይም እናንተ እንዴት ዋላችሁ ማለት ነው። እስካሁን የተመለከትናቸው ሰላምታዎች በቀን ውስጥ ወደ ጠዋትና ወደ አመሻሽ አካባቢ መጠቀም የምንችላቸው ናቸው። ነገር ግን በቀን ውስጥ በማንኛውም ሰዓት ሰላምታን ስንሰጣጥ የምንጠቀምባቸው የተለያዩ ሐረጎች አሉ። ከነዚህም የመጀመሪያው አከም ጅርታ እንደምነክ ወይንም እንደምነሽ ለማለት እንጠቀመዋለን። ለዚህ መልስ የሚሆነውም ደግሞ አኒ ነጋዳ አትዮ እኔ ደህና ነኝ አንቺስ እኔ ደህና ነኝ አንተስ ለማለት ያገለግላል። ለብዙ ቁጥርና ደግሞ ለአንቱታ አከም ጅርቱ እንደምንኖት እንደምናችሁ ለማለት እንጠቀመዋለን። አኒ ነጋዳ እኔ ደህና ነኝ ኑይ ነጋዳ እኛ ደህና ነን ለማለት እንጠቀማቸዋለን። በሰላምታ ጊዜ አንዳንድ የምንጠቀማቸው ሐረጎች ወይንም ቃላትን ደግሞ እንመለከታለን ቀጥሎ። ከነዚህም መሃል አሸማ ኖሩ ዮያ የሚሉት ቃላቶች በአማርኛ ውስጥ ሰዎችን ስናገኝ ሰላም ብለን እንደምንቀላቀለው አይነት ነው። ከነዚህም መሃል ኖሩ የሚለውን ለአክብሮት እንጠቀመዋለን። በተጨማሪም ሰላምታ ልውውጥ ጊዜ ለምንጠየቃቸው ለተለያዩ ጥያቄዎች የምንሰጣቸው መልስ የሚሆኑ አንዳንድ ሐረጎችን እናያለን። ጋሪዳ ማለት ጥሩ ነው ማለት ነው። በየሳ ማለት አሪፍ ነው ማለት ነው። ሆማንጀዱ ምንም አይል በዳሚቲ ይህንም ያለ አይደለም የሚሉትን እነዚህን ሐረጎች እንጠቀማቸዋለን። ሰው ሲቀላቀለን ደግሞ በገነጋን ኡፍቴ
ወይንም ደግሞ አና ኡፉ የሚሉትን ሐረጎች እንጠቀማለን። እንኳን ደህና መጣሽ፣ እንኳን ደህና መጣ ለማለት ማለት ነው። በመጨረሻም ሰውን ስንሰናበት ነጋቲ ወይም ደህና ሁኑ፣ ደህና ሁን፣ ደህና ሁኚ ለማለት ይህንን ቃል እንጠቀማለን። እንግዲህ የዛሬው ትምህርታችን ይህን ይመስል ነበረ። ማንኛውም ጥያቄ ወይም አስተያየት ካሉት kucollective@gmail.com በሚለው የኢሜል አድራሻችን ሊያገኙን ይችላሉ። ከዚህም በተጨማሪ በማህበራዊ ሚዲያ ገጾቻችን ከኩ ኦፊሻል በሚለው ስም በቴሌግራም፣ በኢንስታግራም፣ በፌስቡክ፣ በትዊተር እንገኛለን። እናመሰግናለን። ገለቶማ